ሎምቢ ገለቴ ቆጫንች ዋይነቴውን ክዳሬነ ስሙክ መትሉው ጫክሴነ ስሙክነት ሆሮሮሽ እኔን ምን ቸገረኝ ሀዲሲን ኤስማው ሳቴ ቁጠሴ ያከሞሽን ወፍቀተመኔ ማይቦ ኮ ያከማኒን አዋኔ ማን መሳቡ ሶኮ ኤስማው ሳቴይም ማይና ወንሶዋን ያከምዱ ወፍቀተመኔ ጫክሶም ኩክ ማይን መሶክ አከማኒን ፎሪ መሶክ ግንደንጂ መሶክ ሉ አንፎሞ አከምቤዩ ሚጠኒ አከም ሲኒሶኮን ማደግን ምኞት ያደርጋል። ሰው እየተመኘ ማደግን እየተመኘ እንዲኖር ያደርጋል። ስጋዊ ማደግ ሳይሆን መንፈሳዊ እድገት ላይ ክብደትን ያመጣል ወይም እንዳናድግ ብዙ ተጽዕኖ ይፈጥርብናል። ማትሚኔን ሶር ሉዌሎ ማንቺ ፌለክቺ አንተባክቺ ሚርጎ ያሙኮ ዮክ ታሪካን ባሊንስ መተያሞን ሁንድም ሂሞን ኢንሲያ ኳኖን ሀማሽቻሮክ ኦንተኒሃ ሀማሽቻርኩ አንተባክች ቄለኒ ሞሃ ሀማሽሲዳ አሃ ዋሮለ ነመሽቺ ያ ኤስማውሳቴ ሚርጎ ዮክ ፌለክቾክ ማንቾክ ኤሲንኪሳን አኮኮ ያ ኤስማውሳቴ ለማንን ፌለክች ሞኦክ ፌለክች ዱብዱባ መሽች ዋሮለውኒያ ኤስማውሳ ካን ጌች ሚርጎ የኩይ ማንች ሜኩይ አንተባክች ሜኩይ ኤስመሶይ ኤስማውሳቴ ሰጣኖን ሂንጫ ኳኖን ሚርጎ ሞኦክ ሞአ ኤስማውሳ ማንችም ዮክ አንተባክችም ዮክ ፌለክችም ዮክ ካን ጌች ኤስ መጠናቀሶ ኮ ዮክ ኳማሽሽ ዲራ ኳኖ ማንችም ኩል ወንድም ዮብክን ኤስማውሳቴ ማይሶክ ማይ ዋራጥ ነው ዩ ቀዳሮ ሳንተባክች ከከካ ኩሮክ ፌለክችም ኩሮክ ሚርጎ መኩሮዋኔ ኤያመ በቆሞ ያ ድሪሩክ ሀማሽች ዋራ ማንቹ ቀሱክ ላች ፍሩክ ላቻን ማን ዊጡክ ሀማሽች ሻኮ ሸከለሰግ ከማንቺስ ማርዝ ፍሩኮዩ ሀማሽች ሌውኮ በቃን ማርዝ ሌውኮዩ ማርዝ ሌው ቤቢክን ኩመንጀቡኩ ኤስማውሳቴ ቱ ይሄዶ ሶሬ ማንንሰም መንጀቡኳር መቀራሪ አኳር ከማርዝ ጠቆልሚን አንተባ ቀራሪ አኮ አንተባ ኖክ ምን ነቢዮኮ ኤስማውሳ አንተባክሽ ዱራኮ ማቱ ለነ ኮሪም ኩመንጅብ ጃቤልም ሰቡክ ቶሞኖን ጠፉክ መቀራሪ አኮ ኦራች ቀሳፊስ ምን ፌለማሪ ረኔ አኮ ኤስማውሳቴ እንኳን ፌለክቾን ዱራኮ ሎሃይ ባለሰግ ቀጳከማካ ማንች ኬምኩ መርኳ ኢቶሉ ወንቤኳር ምን ይወብርቆን ዱራኮ ማንችም ሌኮ እኔ ምን ቸገረኝ ባይነት ለሞት ያበቃል። በህይወት ብንኖርም ማደግ ምኞት ሆኖ ነው የሚቀረው። ሊኢን ሚጠን ያገቶ እኮ ስለዚህ አራቱም ነገር እኔ ምን ቸገረኝ ባዮች ናቸው። እኔ ምን ቸገረኝ ምን አቀባኝ ባዮች አራቱም ጠፉ። ሶሪም ቢሎን ቤትርሳናን አንሞኦአኔ ዮክ ወራድ ኤስማውሳ አመቦኦ በዮ ዮክ አኖ ኤስማውሳ አንሞኦ በዮ ዮክ አሞ ኤስማውሳ ወንጌላን ሞ በዮ ቄሱ ሞ በዮ ኩሺኒ አውክመን ተጠያቂዎች ነን። መንግስት ሰማያት ላይ ስንሄድ ክርስቶስ ፊት ለፊት ሲጠይቀን ምን ሰራ ነው? እኔን አያገባኝም ብለን ይህነው ጉዞ ላይ ጉዳት ላይ እንወድቃለን። ስለዚህ ኤስማውሳቴ ይኖ ማንስ ፊሎን ማንች ላች አጋግን አፉክማን ምን ዮክመን ዱዋ ሜዳቢሱኩ አልተቻለም የተባለው እየከበደ የሄደበት ነገር ህይወቱን አጠፋ እንጂ የጠቀመው ነገር የለም። ማትማት ኤስማውሳቴ ይተካ ቁጠሴ ይተካ ችላ ለካ ድሬተኮመና ካባቀሌ ማለትም ምን ለማለት ነው ያሰብኩት? እኔን አያገባኝም ባዮች ነፍሳቸውን ያጣሉ።
Aaksoo yoo tamkeen foroggamu. Aaksoo takka ድሪት takka yoon takke keen odim ንቁ መጽሐፍ ላይ ሲናገር መጽሐፈ መሳፍንት ላይ ሲናገር ምዕራፍ 5 ከቁጥር 12 ላይ ሲናገር ዲቦራ ንቂ ቅኔም ተቀኝ የአቢኔር ልጅ ባራቅ ሆይ ተነስ ምርኮይን ማርክ ውሰድ አለው። በቅኑ ቤለስ ባረጋላን ከዮክማስ ቦንጋ ጠኖም ስንነቃ ግን በጠላት እጅ አለ በረከት፣ በጠላት እጅ አለ ሰላማችን፣ በጠላት እጅ አለ የሚያስፈልገው ነገር ሁሉ እንበሰብሳለን። እንንቃ ድሬላም በቅኖን ኤስማ ውሳተ ይኖም ሄችንስ በቅኖን እኔ የምንቸገረኝ ኤስማ ውሳ ኩቂን ማምሶ ቤሉዋ ኢና ሁሉም ጎጉዋን አወደሞም ድሬላሞማን። ሶስተኛ እንደ እባብ የምነድፈው ነገር ነው ምንነጋገረው ወንጮሞች ሀማሽስ ቀሳ መርዝ ዲሶክሉ ወንጭሙ ይሄዶመን ከውስጣችን ከአንደበታችን እያወጣን ሰውን እየነደፍ ያለን ሰዎች ደግሞ ጥንቃቄ እንውሰድ። መጽሐፍ ሲናገር ስለ መንቃት ከተናገርኩ በኋላ እንዲህ ይላል፣ ከአፍ የሚወጣው ሁሉ ሰውን ያሰናክላል ይላል ኢየሱስ ክርስቶስ። ወደ አፍ ወደ ሆድ የሚወርደው ሳይሆን ከአፍ የሚወጣው ነው ርኩስ ይላል። ከአፍያችን የሚወጣው ነገር ርኩስ ነው። አጣርተን ካልተናገር ሰውን የሚያሰናክል ነው። ቆስና ሱሚስ ፍሮኮ ቆስና ወንጮን በለስ ማንቆላ አቡሷን ሰው ተሰናክሎ እንዲወድቅ እንዳይነሳ ያደርጋል። መርዝ ያለው ርኩስ የተባለው ከአፋችን የሚወጣ ነው እንጂ የምንነካው ነገር አይደለም። ሱሚስ ፍሮሎ አወናን አንጋንሸቶን እችተሞል ሰንበተያ ሙሉ ተወጮመን ኢየሱስ ክርስቶስ አንጋንሻ ኮን ኢቲን ቦቦማዩ ግን ሱሚስ ፍሮሃን ቦቢ ቆስን ሙ ወንጮን ማዮኮ ተቃ ገምራንች ዳዊተን ቶሞኔ ሶር ኦንቶ ጭኩ ካፋችሁ በታች የእባብ መርዝ አለ፣ አፋችሁ መርገምን መራራን ተሞልቷል ይላል መጽሐፍ ሲናገር። ሁለተኛ ደግሞ መዝሙር 58 ላይ ኦንተየኔ ሰዴንቱ ሶሮ ወጭኩ ቁጣችሁ እንደ እባብ መርዝ ነው ኑቁንቅ ሀማሽ ቀሶቅ ሀማሽ መርዝሳ ዮቁ አፋችሁ መርገም ነው ሱሚንኪ ዱንሽ ጠለ ዮቁ መርገም ብቻ ነው። በቃ ሌላ ሰውን የሚያንጸው ነገር የለም ማለት ነው። ተሞልቷል ይላል። ዳግም ሲናገር መዝሙር 110 ቁጥር 3 ላይ ሲናገር ምላሳችሁ እንደ እባብ ስለሆነ ከአፋችሁ በታች የእባብ መርዝ አለ፣ ከአፋችሁ በታች የእባብ መርዝ አለ ይላል። እዚህ አካባቢ ላይ የእባብ መርዝ አለ፣ ይነድፋል። አራቅማን ማን ቀንሳ ጀብንሳሞ ማን ወምኔ ሰውን በምላሳችን ወቅተን ህመምተኞች ያደረግን ሰዎች አለን። እኔ ምን ቸገረኝ በማለት ብዙዎችን ነድፍናል። ይህ የተከልነው መርዝ በፈጣሪ ዘንድም ውጤት አያስገኘንም፣ ቅጣት ነው የሚያስመጣልን። ስለዚህ አንደኛ ቀደም ብለን እኔ ምን ቸገረኝ ባይነትን ከውስጣችን እናውጣ። ሁለተኛ ከተኘንበት እንንቃ። ሶስተኛ ሰውን በምላስ መርዝ አንውጋ። እዚህ አካባቢ ላይ መርዝ አለ። ለመልካምም ለመርዘነት ለጥላቻ የምንጠቀመው ምላስና ከንፈራችን ውስጥ ላይ መርዝ አለ። ስለዚህ ይህን ነገር እንርዳ። እኔ ምን ቸገረኝ አንበል። ኤስማ ውሳት ነው ከለምቤ ዮኮክ ደናምን አዋጥ ነው ንሱ ጆርን አዋጥ ነው ማስያሜ ቡልመንን አፍሴ ሼራለ ኮፕሊንቃለ መትመት መንን አፍሰካ ኩኩሎሰን ይሆን ማስያሜ ገለጦም